ወዳጄ እኮ አንተ እኔን ወዳጄ ዘንድሮ ይርጋለሙስ ምን እየተካሄደ ነው? ልጆቹ እንዳለ በቃ ነቅተዋል ነው ብላችሁ ነቅተዋል። እስኪ አንድ ይሄን ምርጥ ወጣት አሳያችሁ። እስኪ የሆነ የሰራ ነገር ደስ ስላለኝ ነው። አንድ አይተን እንመለስ። ጎበዝ ላይ ጎበዝ ያ ፎቶ ቤት ወደ ድፍረት እንኳን ኖሮት ያለምንም እንደዚህ ራሱ ማለት መስራቱ ራሱ ደስ የሚል ነገር ነው። እነዚያም ፕሮግራም ያሉና ሞራሹ ምን አለ ወዳጄ ምን ሆናል? እስኪ ያረጋጋለት ይሄን ዋታ ቆንጭስ ወዳጄ እኮ አንተ እኔን ወዳጄ በጣም ችግር እንጂ ትላንት አብሮኝ የሚበሉ የሚጠጡ የነበሩት ዛሬ ላይ ፊታቸውን አዞሩብኝ። ዛሬ ላይ ጀርባቸውን ሰጡ። ግን አንተ መተህ ወዳጄ ያልከኝ ዓለም ፊቷን አዞረችብኝ። አገኘው እሱን አይደለም ማለት የውሸት ፍቅር፣ የውሸት መውደድ፣ የውሸት መከባበር ነው ያለው። ለዛ እኮ ነው ለማለ እንደ ከዚህ የተለየ ታዲያ በደም እንጂ የእውነት ፍቅር፣ የእውነት መውደድ፣ የእውነት መከባበር ያለበት እኔ ዓለም ላይ ሁሉም ነገር የሞላበት አለ። እኔ ጋር ሁሉም ነገር እኔ ዓለም ላይ የእውነት ነው ጠቅላለሁ። አንድ የውሸት የሚባል ነገር የለም። እውነት ምን ዓለም ማየት ናፈቁ። ምን አይነት ዓለም ነው? ወስደህ ታሳየኛለህ? ደስ ይለኛል። ከወደድከውማ ደስ ይለኛል። የምን ዓለም አሳያለሁ፣ አስጎበኛለሁ። ከወደድከው እዛ ትቀራለህ። ከደበረ ካሰላ ደግሞ ወደዚህ ወደ ውሸታሙ ዓለም ትመጣለህ ተመልሰህ። ከዛን በኋላ እንደ እሳት ያቃጥለዋል፣ ያንጨረጭረዋል። በውሸት መውደድ፣ በውሸት ፍቅር፣ በውሸት መከባበር። ከወደድክ ካፈቀርክ የኔ ዓለም ላይ ትቀራለህ። ከፈለክ ማን ይላል ልክ ብላል። ይህ ዓለም ለኔ ሆነው እንዲህ ወዳጄ ውሸት ይለኛል፣ ደስ ይለኛል ወዳጄ። ትልቅ ትምህርት ነው ማለት ቢገባንና ብናውቀው በጣም የትልቅ ትምህርት ነው ማለት ምን ያክል ከታቃላችሁ ጓደኛ አንዳንዴ ከጤነኛው ሰው እብዱ እንደሚሻል ነፃነቱን አውጆ በቃ ምናምን። አሁን ትልቅ ትምህርት ምን ልጆች አሳልፈው ሄዱትና እስኪ ለነዚህ ልጆች አለ ወላሂ በጣም አድናቂያችሁና ጎበዝ፣ በዚህ ቀጥሉልኝ። እኔ እንጃ ብቻ ምን ማለት እንዳለብኝ አላውቅም። በቃ ይቅናችሁ፣ በዚህ ቀጥሉ።